ስላባት ግን ብዙ ስታወራ ሰምቻለሁ። ቢሌ ይለዋለሁ እኔ ቅጽል ስሙን። ለኔ ጋሽ ቢሌ በጣም ያላየው ነገር የለም። ከ12 ዓመት በፊት እግሪ ይቆረጥ ተብሎ ከ42 ዓመት በፊት በ28 ዓመቱ እግሪ ይቆረጥ ተብሎ ነበር። በምን ምክንያት? በሶማሌና ኢትዮጵያ ጦርነት ዘምቶ ቀኝ እግሩን በጥይት ተመቶ ማለት ነው። እና እግሪ ይቆረጥ ተብሎ ነበር ከ42 ዓመት በፊት በ28 ዓመቱ። እና በጣም የሚገርምህ ነገር የዛኔ ራሻ ኩባይ ነበረች ዶክተሯ። ዞር በይኔ እግሬን አትቆርጭኝም ምናምን ብሎ ጥይቱን አስወጣ ምናምን። እኛ ተወለድን ምናምን። ዛሬ ዶክተሩ ከ42 ዓመት በፊት ነበር ይሄ እግር መቆረጥ የነበረበት በጣም ጎበዝ ነህ ብሎ አሁን ከ2 ወር በፊት ቀኝ እግሩ ተቆረጠ። ከምር ነው? እኔ የሚገርመኝ ምን መሰለ ከ42 ዓመት በፊት ቢቆረጥስ ኖሮ ዘሩ አይቀጥልም ነበር፣ እኔም የለሁም ነበር። ዛሬ አንተ አጠገብ ቁጭ አልልም ነበር። ምክንያት በቃ እግሩ ከተቆረጠ ወይ ተስፋ ይቆርጣል፣ ወይ ትዳር አይኖረውም፣ ወይ ጽጌና አያገኛትም። አግኝተኛል። አሁን ዛሬ ያንን 42 ዓመት ሙሉ የቻለበትን ልብ ላይኖረው ይችል ነበር። እኛም ላንመጣ እንችል ነበር፣ ወይ ደግሞ ሌላ ሰዎች ልንሆን እንችላለን። ዛሬ ከፍጹም ጋር እዚህ ጋር ቁጭ ብዬ አላወራም። ዛሬ ወይ ሰው አያቀኝም። ዛሬ ህዝብ የሰጠኝን ፍቅር አላገኝም። ለሌላ የፈለኩት ገብቷል። በጣም ነው ሪስፔክት የማደርገው ማለት ብዙ ነገሮችን ችሏል።